ይህንን ቪዲዮ ካያችሁ በኋላ የራሳችሁን ገቢ ከማግኘት ባለፈ አሁን እየሰራችሁት ካላችሁት ስራ ጎን ለጎን ምን አይነት ስራ በሰራ ያዋጣኛል እና የትኞቹን ስራዎች ደግሞ በሰራቸው ቆንጆ ናቸው ብዬ ማስባቸውን ስራዎች በዚህ ቪዲዮ ነግራችኋለሁ። እናንተም የራሳችሁን ገቢ ጀነሬት ማድረግ የምትችሉበት መንገድ ፈጥራላችሁ ማለት ነው። ሰላም እንዴት ናችሁ? ቃላብ እባላለሁ። በዛሬ ቪዲዮ አክቲቭ ኢንካም እና ፓሲቭ ኢንካም ልዩነታቸው ምንድነው፣ እንዲሁም ደግሞ የትኛው ያዋጣል፣ ሁለቱንስ በአንድ ላይ ማስኬድ እችላለሁ የሚለውን በዛሬ ቪዲዮ እንወያያለን ማለት ነው። በጣም ብዙ ሰዎች የተለያዩ ስራዎችን ይሰራሉ። እንዲሁም የሚሰሩት ስራ ደግሞ ምን አይነት ኢንካም እንደሚያመጣላቸው እንዲሁም ኢንካማቸውን እንዴት ማሳደግ እንደሚችሉ ብዙ ሀሳቦችንና ብዙ እቅዶችን ያቅዳሉ። መጀመሪያ ግን ማወቅ ያለባችሁ ፓሲቭ ኢንካም ነው ወይስ አክቲቭ ኢንካም ነው ያ ስራ እያመጣልኝ ያለው የሚለውን ነው። ይህንን ደግሞ በደንብ ዲፍረንሺየት አድርገን እንየው። ከአክቲቭ ኢንካም ስንጀምር አክቲቭ ኢንካም ማለት እናንተ ኢፈርትና ታይማችሁን አውጥታችሁ ያንን ስራ በመስራት የምታገኙት ገቢ ማለት ነው። ስለዚህ ብዙ ሰዎች ተቀጣሪ ሆነው የመንግስት ስራ ሲሰሩ እንዲሁም የተለያዩ የግል ቢዝነሶችን ቢሆኑ ራሳችሁ ዳይሬክትሊ ኢፈርት እያወጣችሁ ታይማችሁን ኢንቨስት እያደረጋችሁ የምትሰሩት ነገር አክቲቭ ኢንካም ይባላል ማለት ነው። ለምሳሌ ኤዲቲንግ ሊሆን ይችላል፣ ግራፊክ ዲዛይን ሊሆን ይችላል። እነዚህን ስራዎች ራሳችሁ እየሰራችሁ ክላይንቶች ፕሮጀክት እየተቀበላችሁ ራሳችሁ የምትሰሩት ከሆነ አክቲቭ ኢንካም ብለን እንጠራዋለን። በተቃራኒው ደግሞ ፓሲቭ ኢንካም ማለት እናንተ ዳይሬክት ኢፈርት ሳታወጡ ወይም እናንተ እዛ ነገር ላይ ታይምና ኢፈርታችሁን ሳታወጡ የሚሰራ ስራ ማለት ነው። ለምሳሌ ኦልሬዲ ቢውልት ያደረጋችሁት ነገር ከሆነ ሲስተም ክሬት ካደረጋችሁና ያ ሲስተም ራሱ ብር ጀነሬት እያደረገ ከሆነ ፓሲቭ ኢንካም ይባላል። ለዚህ ቆንጆ ኤግዛምፕል የሚሆነው የራይድ አፕሊኬሽን ነው። እነዚህ የራይድ አፕሊኬሽኖች ፈረስ ልትሉ ትችላላችሁ። የተለያዩ የራይድ አፕሊኬሽኖች አንዴ ቢውልት የተደረጉ ሲስተሞች ናቸው። ያም ማለት ራይድ ገንዘብ ለማግኘት ብሎ በየቀኑ ወይ ደግሞ በየጊዜው ኢፈርት እያወጣ ያንን ሲስተም ይሰራል ማለት አይደለም። ኦልሬዲ ታይምና ኢፈርት ወጥቶበት አንድ ጊዜ የተሰራ ነገር ኢን ታይም ጀነሬት የሚያደርግ ነገር ሲሆን ፓሲቭ ኢንካም እንለዋለን። ከዛ በተጨማሪም ዩቲዩብ አንድ ኤግዛምፕል መሆን ይችላል። ለምሳሌ ዩቲዩበር ከሆናችሁና ዩቲዩብ ላይ ኮንተንቶችን ፖስት የምታደርጉ ከሆነ የዩቲዩብ አካውንታችሁ ሞኔታይዝ ከሆነ በኋላ ብር ጀነሬት ማድረግ ይጀምራል ማለት ነው። ውጭ ያለ ሰው እንዲሁም ቪፒኤን ተጠቅሞ የእናንተ ቪዲዮ የሚያይላችሁ ሰው ያንን ቪዲዮ ባየው ቁጥር አድ ስለሚገባ እናንተም ብር ጀነሬት ማድረግ ትችላላችሁ፣ መስራት ትችላላችሁ ማለት ነው። ይሄም አንድ ጊዜ ቪዲዮን ከሰራችሁ በኋላ ታይም ሰው የእናንተ ቪዲዮ ባየው ቁጥር ብር ጀነሬት ይሆናል ማለት ነው። በዚህ አጋጣሚ ይህንን ቪዲዮ የምታዩ ሰዎች ቪፒኤን አብርታችሁ ብታዩ ሪኮመንድ አደርጋችኋለሁ፣ እኔንም ሰፖርት ማድረግ ስለሆነ ማለት ነው። ወደ ኔክስት ፖይንታችን ስንመጣ አክቲቭ ኢንካም ወይስ ፓሲቭ ኢንካም፣ ሁለቱንስ እንዴት ኢንተግሬት አድርጌ ጥሩ ገቢ ማምጣት እችላለሁ ወደሚለው እንሂድ። እንደነገርኳችሁ የትኛው ይሻላል ብለን ዲፍረንሺየት ከማድረግ ይልቅ ሁለቱን ኢንተግሬት አድርገን መስራት ጥሩ ገቢ ማስገኘት ይችላል። ለምሳሌ የቀን ስራ እየሰራችሁ ከሆነ እንዲሁም የመንግስት ስራ እየሰራችሁ ከሆነ አክቲቭ ኢንካም ነው የሚሆነው። ያን ዳይሬክት ኢፈርትና ታይም ቻለ መልኩ ያላችሁን ትርፍ ጊዜም ሊሆን ይችላል ከስራ የምትመለሱባትን ታይም እንደምንም ብላችሁ የሆነ ነገር ዴቨሎፕ በማድረግ ሲስተም ክሬት በማድረግ ብር ማግኘት ማለት ነው። ለምሳሌ ዩቲዩብ ላይ ኮንተንት መስራት ሊሆን ይችላል። ጥሩ ካሜራ ካላችሁ የግድ ይሄ ሃይ ኤንድ የሆኑ ካሜራዎች ሳይሆን በጣም በሎ በጀት መግዛት የምትችሏቸውን የካሜራ ኢኩፕመንቶች በመግዛትና ጥሩ የሆኑ ኮንተንቶችን በመስራት የዩቲዩብ አካውንት ከፍታችሁ ቪዲዮዎችን አፕሎድ በማድረግ ዩቲዩብ ራሱ ከአድ ብር ጀነሬት ማድረግ ስለሚያስችላችሁ ይህም አንድ ስታርታፕ መሆን ይችላል ማለት ነው። ከዛ በተጨማሪም ሲስተም ክሬት ብታደርጉ ለምሳሌ ኢትዮጵያ ዴቨሎፒንግ የሆነች ካንትሪ ናትና በጣም ብዙ ችግሮች አሉ። እነዛን ችግሮች ሊፈታ የሚችል ሶፍትዌር ዴቨሎፕ ማድረግ ከቻላችሁ እንዲሁም ዴሊጌት አድርጋችሁ ደግሞ ሶፍትዌር መስራት የሚችሉ ሰዎች ጋር ኮላብ በማድረግ ከነሱ ጋር ጥሩ የሆኑ ሶፍትዌሮችን በመስራት ያንን ሶፍትዌር የሚጠቀም ሰው ካገኛችሁ እንዲሁም በደንብ ማርኬት ካደረጋችሁትና ብዙ ሰው መጠቀም ከቻለ ያንን ሶፍትዌር እናንተም ጥሩ የሆነ ገቢ ማግኘት ትችላላችሁ ማለት ነው። ያም የግድ ዳይሬክት የሆነ ኢፈርት ሳታወጡ ኢነርጂያችሁን አንድ ጊዜ በማውጣት ብቻ ጥሩ የሆነ ብር መስራት ትችላላችሁ ማለት ነው። ኮንተንት ክሬተር ከሆናችሁ ደግሞ ያላችሁን ስኪል ያላችሁን እውቀት ሼር በማድረግ በኮርስ መልክ ማዘጋጀት ሊሆን ይችላል፣ ወርክሾፖችን ማዘጋጀት እንዲሁም ኦንላይን የሆኑ ኢለርኒንግ ፕላትፎርሞችን በማዘጋጀት የራሳችሁን እውቀት ሼር ማድረግ ትችላላችሁ። በዛም ገንዘብ መስራት ትችላላችሁ ማለት ነው። ኮርስ ሲሆን ኦልሬዲ አንዴ የተሰራ ነገር ስለሆነ ያን ያህል በየጊዜው ኢፈርት ማውጣት አይጠበቅባችሁም ማለት ነው። ስለዚህ ዩቲዩብ አንድ ነው። ኮንተንት ክሬተር ከሆናችሁ ደግሞ ኮርሶችን ወርክሾፖችን ማዘጋጀት ሌላው ኦፕሽን ነው። ከዛ ውጪ ደግሞ ዩቲዩብ ኮንተንት ክሬት ማድረግ ደግሞ ራሱ እሱን የቻለ ትልቅ ፓሲቭ ኢንካም ሊሆን ይችላል ማለት ነው። እነዚህን ከፓሲቭ ኢንካም ውስጥ ልንመድባቸው እንችላለን ማለት ነው። አክቲቭ ኢንካም ደግሞ ራሳችሁ ኢፈርት እያወጣችሁ የምትሰሩት ስራ ጥሩ የሆነ ገቢ የሚያመጣላችሁ
ሊሆን ይችላል 50 60 100 ሺህ ከዛም በላይ ልታገኙ ትችላላችሁ። ያም ደግሞ ጥሩ ሆኖ ሳለ at the end of the day ደግሞ እድሜያችሁም እየጨመረ ይመጣል፣ ጉልበታችሁም እያለቀ ይመጣልና ዌልዝ ጀነሬት ማድረግ የሚችል የሆነ ሶርስ ኦፍ ኢንካም ስለሚያስፈልግ ፓሲቭ ኢንካም ግዴታ ነው ማለት ነው። አሁን ከጠቀስኩላችሁ ነገሮች የግድ እነዛን ነገር አድርጉ ማለት ሳይሆን ጀስት ኮንሰፕቱን ከተረዳችሁትና ሀሳቡ ከገባችሁ በጣም ብዙ አይነት ስራዎች አሉ እንደዚህ ፓሲቭ ኢንካም ጀነሬት ሊያደርጉ የሚችሉ። የኔ ሀሳብ እናንተ ይህንን ኮር የሆነ ኮንሰፕት ተረድታችሁ ነገ ላይ የተሻለ ነገር መስራት እንድችሉ ነው ማለት ነው። ስለዚህ አሁን እየሰራችሁበት ያለው ፊልድ ምንድን ነው እና ምን ያህል ብር ጀነሬት እያደረጋችሁ ነው? ከዛም በተጨማሪ ደግሞ ወደፊትስ ምን ልትሰሩ አሰባችሁ? እንዲሁም የተለያዩ ሀሳቦች ካሉ ኮሜንት ሴክሽን ላይ ጻፉልኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።